ሰላም እንዴት ናችሁ? ሲስተር ሀና ጌታቸው እባላለሁ። እንግዲህ ዛሬ በሕክምና ላይ በተለይ በስነ ተዋልዶ ጤና ላይ ብዙ ዓመት እንደሰራ አንድ ሙያተኛ ስነ ተዋልዶ ጤና ላይ እንግዲህ ለመነጋገር ለመወያየት ዲስከስ ለማድረግ እንግዲህ ዛሬ ወደ እናንተ መጥቻለሁ። ስነ ተዋልዶ እንግዲህ ጤና የምንለው ምን ማለት ነው? ስንጀምር ስነ ተዋልዶ ራሱ ጤና ማለት ምን ማለት ነው ከሚለው በጥያቄ እንጀምርና እንግዲህ ስነ ተዋልዶ ጤና ማለት አንድ ሰው በአካሉ በመንፈሳዊቱ በስነ ልቦናው እና በስፒሪቹዋሊ ወይ ደግሞ በዚህ በመንፈሳዊቱ ላይ ሲያሟላ አንድ ሰው የስነ ተዋልዶ ጤናውን አወቀ ወይም ደግሞ የስነ ተዋልዶ ጤናውን በሚገባ ተረድቷል ብለን እናስባለን ማለት ነው። እንግዲህ ስነ ተዋልዶ ጤና ማለት አንድ ሰው ገና ከተጸነሰበት ጀምሮ እስከሚወለድበት ከዛ በኋላ ደግሞ በምድር ላይ እስካለ ያለ ህይወት በሙሉ ስነ ተዋልዶ ጤናውን ይመለከታል ማለት ነው። እንግዲህ አንድ ሰው ስነ ተዋልዶ ጤናውን ማወቅ የሚጀምረው ገና ከእናቱ ጽንስ ጀምሮ ነው ማለት ነው። አንድ ሰው ከተጸነሰ የመጀመሪያው አራተኛው ወር ላይ ወይ ደግሞ አራተኛው ሳምንት ላይ ቀጥሎ 16ኛው ሳምንት 28ኛው ሳምንት እስከሚወለድ ያለው ጊዜ ድረስ አንድ እናት ስለ ልጇ ወይ ደግሞ ስለተረገዘው ጽንስ እያወቀች ትመጣለች ማለት ነው። ጾታውንም ሴትም ሆነ ወንድ ሆነ ጾታውን ለይቶ የሚጨርሰው ሆድ ውስጥ ነው ማለት ነው። ከዛ በኋላ እንግዲህ ከተወለደ ጀምሮ የመጀመሪያው 5 ዓመት አንድ ልጅ ከተወለደ ጀምሮ ስለ ተዋልዶ ጤናው ላይ መስራት ያስፈልገናል። ከ5 ዓመት እስከ 10 ዓመት፣ ከ10 ዓመት እስከ 18 ዓመት ለሴት፣ ወንድ ሲሆን እስከ 22 ዓመት። ከዛ እንግዲህ ከ22 እና ከ18 ዓመት ጀምሮ በህይወት ዘመናችን በሙሉ ስለ ተዋልዶ ጤና ላይ መስራት፣ መወያየት፣ ማወቅ፣ መነጋገር ያስፈልገናል ማለት ነው። ስለዚህ ስነ ተዋልዶ ጤና ስንል አንዱን የመራቢያ አካሎቻችንን ብቻ ሳይሆን የአካሎቻችን እድገት፣ የመንፈሳዊ እድገታችን፣ የስነ ልቦና እድገታችን ሁሉን አጠቃሎ የሚይዝ ጉዳይ ነው ማለት ነው። ስለዚህ ዛሬ ስነ ተዋልዶ ጤና ስንነጋገር አንድ ሰው በመጀመሪያ ከእናቱና ከአባቱ በተገኙ የእንቁላል ሴልና የወንድ ዘር ሴል ጽንስ ሆኖ ይመጣል ማለት ነው። ያ ጽንስ ከተጸነሰ ጀምሮ እድገቱን እየቀጠለ እየመጣ ለምሳሌ አሁን አንድ ጽንስ የመጀመሪያው አንድ ወር ላይ የልቡ ስትራክቸር አካሉ እንደሚሰራ ብዙዎቻችን ላናውቅ እንችላለን ማለት ነው። ስለዚህ እዛ በተፈጠረ ሂደት ውስጥ ያ ልጅ አሁን ምንድነው ጾታውን ለይቶ የሚወጣበት እዛ ጋር ኢንኮሬክት የሆኑ አፈጣጠሮች፣ ትክክለኛ አፈጣጠሮች ምንድን ናቸው የሚለውን እንግዲህ ማወቅ የምንችልበት ጊዜዎች ናቸው ማለት ነው። አንድ ሰው ደግሞ ከተወለደ በኋላ የመጀመሪያው 5 ዓመት 10 ዓመት እያል ቅድም እንደገለጽኩላችሁ ከሄድን በኋላ ያ የመጀመሪያው ከስነ ልቦና ዝግጅት፣ ከአካል ዝግጅት፣ ከመንፈሳዊ ዝግጅት ጀምሮ አንድ ሰው ስነ ልቦና ደህንነቱና ጤናውን ማወቅና ማጥናት አለበት። ዛሬ እንግዲህ አንዱ ጉዳይ ላይ የምንነጋገረው የመጀመሪያው እንግዲህ አንድ ጽንስ ከመምጣቱ በፊት አንድ ሴት ለአካለ መጠን ወይ ደግሞ ለአካለ አዳም ሲደርስ ሴት ለአካለ መጠን ሔዋን ስትደርስ የሚመጣ እንግዲህ የወር አበባ ዑደቶች አሉ ማለት ነው። የወር አበባ ዑደታችንን አንደኛ ጤነኝነቱ የወር አበባ ዑደታችን ምን ይመስላል? ጤነኛ ያልሆነ የወር አበባ ዑደት ምን ይመስላል? ጤነኛ ያልሆኑ የወር አበባ ዑደቶች በምን ምክንያት ነው ሊመጡ የሚችሉት? ምክንያቶቻቸው ምንድን ናቸው? ይዞት የሚመጣው ችግር ምንድን ነው? መፍትሄዎች ውስጥ ምንድን ናቸው የሚለውን እንግዲህ ማወቅ አለብን። አንድ ሰው ትክክለኛ የወር አበባው የሚባለው በ28 ቀን የሚመጣ የወር አበባ አለ። በ30 ቀን የሚመጣ የወር አበባ አለ። በ35 ቀን የሚመጣ የወር አበባ አለ። እነዚህ ማለት ጤነኛ የወር አበባ ዑደታችን ናቸው ማለት ነው። እነዚህ ቀኖቹ ላይ ነው፣ የአመጣጥ ቀኖቹ ላይ ነው። ሌላ ደግሞ ምንድነው ጤነኛ የምንለው የወር አበባ አመጣጥ ደግሞ አንድ ሴት በተወለደች የመጀመሪያው 13 ዓመት እስከ 18 ዓመት ይጠበቃል። ስለዚህ ከ13 ዓመት በፊት ስፔሻሊ ከመጣ ወይ ደግሞ ከ18 ዓመት በኋላ የወር አበባችን ባይመጣ ችግሩ ምንድን ነው ማለት ነው። ሌላ ደግሞ እንግዲህ ወንድ ልጅ በቴስቶስትሮን ሆርሞን ጋር ተያይዞ መጎልመስ የሚጀምረው የወንድነቱ ባህሪ እየተሰራ የሚመጣው 10 ዓመቱ ላይ ነው። 10 ዓመቱ ላይ የሚመጣ ካልመጣ ወይ ቀድሞ ከመጣ የመጎልመስ ባህሪ ካሳየ ወይም ደግሞ እስከ 24 ዓመት ይጠበቃል እና ጉርምስና እስከ 24 ዓመቱ ደግሞ ምንም አይነት የመጎርመስ ባህሪ ካላሳየ እነዚህ ጤነኛ ያሉ ናቸው ማለት ነው። በአጭሩ አሁን የወር አበባ ዑደታችንን የወር አበባ የሚጀምርበትና የሚያልቅበት ጊዜ፣ ሶስተኛ ደግሞ የጉርምስና እድሜያችንን ልክ ነው ልክ አይደለም ብለን እንግዲህ አንድ ራሱን የቻለ እውቀት ያስፈልጋል ማለት ነው።
ሌላው ደግሞ በሶስተኛ ደረጃ አንድ ሴት የመጀመሪያ እንግዲህ የወር አበባዋን ካየች ጀምሮ በህይወት ዘመኗ የሚጠበቀው 43 እስከ 45 ዓመት የመጨረሻው 50 ዓመት ድረስ ነው። እንግዲህ አንድ ሴት የወር አበባ ይቀራል ወይ ታረጣለች ተብሎ የሚጠበቀው። ግን አንዳንዴ ከ35 ዓመት በፊት የወር አበባችን ቢቀር ምንድን ነው ምክንያቱ? ችግሩ ምንድን ነው? መፍትሄ ምንድን ነው የሚለውን እንግዲህ እነዚህ በጣም ወሳኝ የህይወታችን ውስብስብ የሆኑ ግን ነገ ጀኔሬሽን የሚያስቀጥሉ እውቀት ቢኖረን እኛንም የምናመጣውንም ትውልድ ልንረዳበት የምንችል እንግዲህ እውቀት እዚህ ላይ መነጋገር መወያየት በጥያቄ እያዳበርን ማለፍ መነጋገርና መፍታት መረዳት እንችላለን ማለት ነው። ስለዚህ ዛሬ ስለ ትክክለኛው የወር አበባ ዑደታችን ብዙዎቻችን እናውቃለን። ምክንያቱም የትክክለኛው የወር አበባ ዑደታችን ከመጣ ጀምሮ የመጀመሪያው 5 ቀን በጣም ከቆየ 7 ቀን ድረስ ይፈሳል ማለት ነው። ከዚህ ካለፈ እንግዲህ ከሐኪም ጋር መመካከር መነጋገር የሚያስፈልግባቸው ሂደቶች አሉ ማለት ነው። ምክንያቱም አንድ የወር አበባ መጥቶ ከ5 ቀን እያለፈ እየረዘመ የሚፈስ ከሆነ ብዙ ምክንያቶች አሉት ማለት ነው። እንግዲህ ከምክንያቶቹ አንዱ ደግሞ ተብሎ የሚታሰበው የሆርሞናችን መዛባት ነው። እኛ ሴቶች በተፈጥሮ 2 አይነት ቅመሞች አሉን። ኦስትሮጅን እና ፕሮጀስትሮን የሚባሉ ሆርሞኖች አሉ። ስለዚህ ኦስትሮጅን ሆርሞን በጣም ሲጨምር እንቁላል የማኩረት ማህፀን የመዘጋጀት እርግዝናን ፋስቴት ያደርጋል ማለት ነው። ፕሮጀስትሮን የሚባለው ሆርሞን ደግሞ ሲጨምር የወር አበባችን ሳይክል ያደርጋል ማለት ነው። እነዚህ የሁለት የሆርሞን ዑደቶች የፊዚዮሎጂያችንን የፊዚካሊ ሁሉን ነገር ያስተካክላሉ። በዛ መሰረት እንግዲህ ህይወት እንደዛ ነው የምትቀጥለው ማለት ነው። ስለዚህ አንድ ሰው የወር አበባው የሚመጣበት ትክክለኛው ጊዜ ያውቃል። የሚቀርበት መቶ የሚፈስበት ጊዜ ይታወቃል። ከዛ ከረዘመ እንግዲህ ምክንያቶች የሚባለው አንዱ ኦስትሮጅን ቅመማችን መዛባት ነው። ሌላው ደግሞ ኢንፌክሽን ነው። የኢንፌክሽኖች የተለያዩ ኢንፌክሽኖች የማህፀን ኢንፌክሽኖች ሲደርሱብን ነው ማለት ነው። ዛሬ እንግዲህ አንዱን መዘን ስለ ወር አበባችን ላይ ነው በጣም የምንነጋገረው ማለት ነው። ስለዚህ እነዚህ እንግዲህ ትክክለኛ ዑደቶች ናቸው። ስለዚህ ያ ቀን ካለፈ ወደ ሕክምና መጥቶ መመካከር እንግዲህ ብዙ ምክንያቶች ብዙ መፍትሄዎች አሉት ማለት ነው። ማህፀናችን ውስጥ እጢ ሊፈጠር ይችላል። አሁን እጢዎች ብዙ ጊዜ አሁን እኛ የማናቃቸው እጢዎቹ መፈጠሩ ራሱ ላናቃቸው እንችላለን። ብዙ ጊዜ ወር አበባችን ሲዛባ ኖርማል ነው ብለን እናልፍ እንችላለን። ግን አንዱ ውስጥ ማህፀናችን ውስጥ የእጢ መፈጠር የወር አበባችን እንደሚያዛባው ብዙዎቻችን ላንረዳ እንችላለን ማለት ነው። ስለዚህ ምክንያቶቹ የሚባሉት ቅድም እንግዲህ እንደነገርኳችሁ የቅመሞቻችን መዛባት፣ ውስጣችን የእጢ መፈጠር፣ የማህፀን ኢንፌክሽኖች፣ እንደገና ደግሞ ብዙ የሳይኮሎጂ ቅድም በተነጋገርነው መሰረት የሳይኮሎጂ የመንፈሳዊ ስትረሶች ሲኖሩ እነዚህ ሁሉ እንግዲህ የወር አበባችን ያዛቡታል ማለት ነው። አንድ ሰው የሚባለው በማህበራዊ ህይወቱ በስነ ልቦናው በአካሉና በስነ ልቦናው ሙሉ የሆነ ሰው ነው። እንግዲህ ትክክለኛ ሰው ወይ ስነ ተዋልዶ ጤናው መረዳት ማወቅ መገንዘብ ያለበት እና መኖርም ያለበት ለትውልድም ያንኑ ጤነኝነቱን ማስተላለፍ ያለበት ማለት ነው። ስለዚህ አንዱ እንግዲህ የወር አበባ ዑደታችን ይሄን ከመሰለ መፍትሄው ምንድን ነው? አንድ ሰው የወር አበባው መምጣት ባለበት በትክክለኛው ቀን ይመጣል፣ ግን መሄድ ያለበት ጊዜ ላይ አይሄድም ማለት ነው። ስለዚህ እነዚህ ደግሞ እንግዲህ ምክንያቶቹን ነግራቸዋለሁ። ሌላ ደግሞ በጣም ሲጋራ የሚያጨሱ እናቶች እነሱ ላይ ብዙ ጊዜ ከኢንፌክሽን ጋር ተያይዞ እንደዚህ አይነት ችግሮች ይገጥሟቸዋል ማለት ነው። ስለዚህ መፍትሄው ምንድን ነው? መፍትሄው ከሕክምና ጋር መታችሁ እንግዲህ ብዙ መፍትሄዎች አሏቸው ማለት ነው። እጢም ከሆነ እንግዲህ ከሚመለከተው አካል ጋር ወይም ከሐኪም ጋር በመነጋገር እጢዎቹ በተለያየ ዘዴ ማኔጅ ይደረጋሉ ማለት ነው። ኢንፌክሽን ካለ ኢንዶሜትሪያቲስ የምንለው ኢንፌክሽንም ከተከሰተ እነሱም እንግዲህ በሕክምና ይረዳል ማለት ነው። ስለዚህ እነዚህ የነገርኳቸውን ችግሮች መፍትሄዎቻቸው እንግዲህ በሕክምና በኩል ራሱን የቻለ መፍትሄ አላቸው። ሌላው ደግሞ እንግዲህ ዋነኛው ነገር የምንለው ቅድም እንደነገርኳቸው አንድ ህፃን ተወልዶ ሲወለድ ስለ አካሎቹ ማወቅ አለብን ማለት ነው። አካሎቹ ምንድን ናቸው? የመራቢያ አካል የምንላቸው ምንድን ናቸው? የምናውቃቸውን የመራቢያ አካሎች በተለይ ከላይ ያሉት አካሎችን በጣም ለይተን ማወቅ አለብን። ምክንያቱም እስከ ልጆቻችን ከኛ የቀረበ ማንም የለም ማለት ነው። ስለዚህ አንዳንዴ በመወለድ ወይ ደግሞ በፅንስ ውስጥ ራሱ በተለያየ ምክንያት አካሎቻችን ወይ ጎለው ወይ ደግሞ ኤክስትራ አካል ይዘን እንወለድ እንችላለን ማለት ነው። ለምሳሌ ተጨማሪ አካል ብለን የምንለው አንድ ሰው 2 አይነት ጾታ ይዞ ሊወለድ ይችላል። ወንድም የሴትም ጾታ ይዞ ሊወለድ ይችላል ማለት ነው። እነዚህ ነገሮች መቼ ነው እንግዲህ አንድ ሴት ሆስፒታል ከወለደች ክትትል ካላት እዛ ልታክ ትችላለች። ግን ተወልዶ በተለያየ ምክንያት ግን ተወልዶ ከሆነ ልጆቻችንን ከዛን ጊዜ ጀምሮ ነው እንግዲህ ይሄን ነገር ማወቅና መለየት ያለብን ማለት ነው።
ስለዚህ ይሄ እየመጣ እየሄደ በተለይ አንዳንድ በተፈጥሮ የሚመጡ ችግሮችን ማንለያቸው ሁኔታዎች አሉ። በተለይ እስከሚጎረምሱ በጣም ትልቅ እስከሚሆኑ ወይ ለጋብቻ እስከሚደርሱ ማንለያቸው የአፈጣጠር ሁኔታዎች አሉ። እነዚህን ግን በመጀመሪያ ቅድሚያውኑ የምናውቅባቸው እንግዲህ ሕክምና ዘዴዎች አሉ። አንደኛ ልጆቻችንን ሙሉ አካሎቻቸውን የተፈጥሮ አካሎቻቸውን እነማን ናቸው ብለው ለይቶ ማወቅ ነው። እነዛን አካሎቻቸውን ካወቅን በኋላ ምንድነው ያለው ጉለት የሚለውን ከሐኪም ጋር መነጋገርና መፍታት እንችላለን። ሌላው ደግሞ ምንድነው ለምሳሌ መርጃ ያደረገ አንድ ወንድ ልጅ የመራቢያ አካሉ ሆድ ውስጥ ሆኖ ሊፈጠር ይችላል ማለት ነው። ይህን እንግዲህ ማወቅ የምንችለው ቀድመን ነው። ቀድመን ያወቅነው ነገር ደግሞ ልጃችንን እንግዲህ ያንን ሰው ሆኖ ወደ ምድር የመጣውን በስነ ልቦና በአካልም በመንፈሳዊም በሁሉ ነገር እያዘጋጀን በሕክምና እንግዲህ እየረዳነው እንመጣለን ማለት ነው። ስለዚህ እየደጋገምኩኝ እነዚህ 5 ፒላሮችን ማነሳው ስነ ልቦና፣ አካል፣ የመንፈሳዊና የማህበራዊ እድገታችን የምለው ከስነ ተዋልዶ ጤናችን ጋር በጣም የተለየ ቁርኝት ስላላቸው ነው። አንድ ሰው በስነ ልቦናው ዝግጁ ካልሆነ፣ በመንፈሳዊ ሕይወቱ ዝግጁ ካልሆነ፣ በአካሉ ዝግጁ ካልሆነ፣ በማህበራዊ ሕይወቱ ዝግጁ ካልሆነ አንድ ሰው ሙሉ አካል ሆኖ ብቻ ተፈጥሮ ስለመጣ ብቻ አዳምነቱን ሔዋንነቱን ያሟላል ተብሎ አይጠበቅም። አንዳንድ ነገሮች እንግዲህ ዛሬ ከጅማሬው እያነሳሁላችሁ ነው። እነዚህ ነገሮች እንግዲህ ቀጣይ ላይ በጣም በጥልቀት በዲቴል እናንተ ደግሞ የምታውቁት ለምሳሌ በአፈጣጠር እንደዚህ የገጠማችሁ ካለ ምን አይነት መፍትሄስ አድርጋችኋል? ከማነስ ጋር ተመካክራችኋል? ያልተመካከራችሁት ነገር ካለ ዝም ብላችሁ በጓዳ ሸፍናችሁት ያላችሁት ነገር ካለ በይፋ እንግዲህ በግልጽ እየተወያየን እንሄዳለን ማለት ነው። ምክንያቱም እነዚህ ነገሮች ከመጀመሪያው ጀምሮ መስተካከል ያለባቸው እና መማወቅና መነጋገር ያለበት ጉዳይ ነው ማለት ነው። ዛሬ የምንሽከረከረው እንግዲህ አፈጣጠራችን እና የወር አበባ ዑደታችን አሉ። በተለይ ሴቶች ላይ የወር አበባ ዑደታችን ላይ ነው እንግዲህ እየተነጋገርን ያለው ማለት ነው። ቅድም እንደነገርኳቸው 1 ዓመት አንድ ሴት ልጅ የ9 ዓመት ሆና የወር አበባ ብታይ ምክንያቱ ምንድን ነው? ከምን ምክንያት ነው ብላችሁ ታስባላችሁ? መፍትሄውስ ምንድን ነው? ኋላስ ምን ሊገጥማት ይችላል? በህይወት ዘመኗ ላይ እቺ ልጅ በስነ ልቦና በአካል ዝግጅት፣ በመንፈሳዊ ዝግጅት፣ በማህበራዊ ዝግጅቷ ላይ እኛስ ምን መስራት አለብን? ምንስ እያሳወቅናት ማሳደግ አለብን? ምክንያቶች ውስጥ ደግሞ እንዳይከሰቱ ምንድን ነው ምክንያት እነዚህን ችግር ሊያመጡ የሚችሉ ነገሮችን መከላከል ያለብን የሚለው ማወቅ አለብን ማለት ነው። ስለዚህ ዛሬ መጀመሪያው እችን አንዷን ጉዳይ እንግዲህ ስናወራ አንድ ሴት ቀድማ ከአቻ ኩዮቿ እንግዲህ የወር አበባ ቀድማ የምታይ ከሆነ አንደኛ እንግዲህ ምክንያት ተብለው የተጠኑ ጥናቶች ምንድን ነው ልጆቻችንን ተወልደው ከ3 ዓመት እስከ 5 ዓመት ባለው ጊዜ ውስጥ አመጋገባችን ላይ እንግዲህ ትኩረት ማድረግ አለብን ማለት ነው። አመጋገባችን ምን ይመስላል? በጣም ሃይ ኒውትሪሽን የሆኑ ምግቦችን የምንመግባቸው ወይስ ደግሞ በጣም ጣፋጭ የሆኑ ነገሮችን ከበቂ በላይ ነው እየሰጠናቸው የምናሳድጋቸው? አንዱ ምክንያት እንግዲህ ይሄ ነው ማለት ነው፣ አመጋገብ። ሌላው ደግሞ ኢንቫይሮንመንት የምንለው ከተማና ገጠር ልዩነት ስላለ ነው። ከተማ ላይ እንግዲህ የሚያድጉ ነገሮች በዚህ በሴክሹዋል ኢንተረስት ላይ በጣም ብዙ ነገሮችን በማየት በጣም እየተነቃቁ የሚያድጉ ልጆች ናቸው ማለት ነው። ስለዚህ አንዱም ደግሞ ኢንቫይሮንመንታል ተጽዕኖ እሱ ይሆናል ተብሎ እንግዲህ ነው የሚባለው። ሌላው አመጋገብ፣ ኢንቫይሮንመንታቸው። ሌላ ደግሞ ከዚህ ፊት በዘር የመጡ እንደዚህ አይነት ነገር በፋሚሊያቸው በኩል ካለ ያንም እንግዲህ ራሱን እየቻለ አንድ ችግር ነው። ሌላ ደግሞ በጣም ክብደታቸው ከእድሜያቸው ጋር የማይመጣጠን በጣም ውፍረት፣ በጣም እየወፈሩ ሲመጡ ሴቶች ልጆች ላይ እንግዲህ ሊከሰት የሚችለው ነገር አንዱ ይሄ ነው ተብሎ ነው እንግዲህ የሚታሰበው። እንግዲህ ምን አይነት ችግር በኋላ ይዞ ይመጣል? አሁን የወር አበባ መምጣቱ በዛ እድሜ የዚች ልጅ ስህተት አይደለም። ተፈጥሮ ደግሞ ልክ ነው፣ ተፈጥሮ ላይ ልክ አይደለም የሚባል ነገር የለም። ይሄ ነገር ከሆነ በምንድን ነው ልጃችንን ማዘጋጀት ያለብን? ከማጋ ነው መመካከር ያለብን? መፍትሄዎች ውስጥ ምንድን ነው? ምክንያቱም አሁን እች ልጅ ዛሬ ይሄ ተከሰተ ማለት አንደኛ ሊገጥማት የሚችለው ችግር ምንድን ነው? ቀድማ መነቃቃትን ታመጣለች ማለት ነው። ቀድማ ለግብረ ስጋ ግንኙነት ፍላጎቶችን ቀድማ መነቃቃት ታመጣለች ማለት ነው። ስለዚህ ከጊዜዋ ውጭ ግንኙነት አደረገች ማለት እውቀት የሌለው ግንኙነት ነው የሚሆነው። ለብዙ ነገር ትጋለጣለች ማለት ነው። ቀድማ የልጅ እናት ትሆናለች። እነዚህ ደግሞ በስነ ልቦና፣ በማህበራዊ፣ በመንፈሳዊ ሕይወቷ ላይ ትልቅ ተጽዕኖ ያሳድራሉ ማለት ነው።
ሁለተኛ ደግሞ እኛ እውቀት ከሌለና እቺ ልጅ ሃንድል ካላደረግን ካልያዝናት ሊፈጠር የሚችለው የአቻ ኩዮቿን የምታማክረው እዛ ላይ ደግሞ እሷ ከአቻ ኩዮቿ የተለየ ተፈጥሮ እንደገጠማት እሷ የተለየች ሆና ስለምታስብ የማህበራዊ መንፈሳዊ ችግር ውስጥ ትገባለች ማለት ነው። ይሄ ደግሞ ወደ ሱሰኝነት በጣም ወደ ጠለቀ አንዳንዴ ከቤት የመጥፋት ችግሮች ሁሉ ሊደርሱባት ይችላሉ ማለት ነው። ሌላው ደግሞ እንግዲህ በጣም በጤኗ ደግሞ ሊደርሱ የሚችሉ ችግሮች ተብለው የሚጠበቁት እቺ ልጅ ወደፊት ወደኋላ ላይ የስኳር ታማሚ፣ የልብ ታማሚ፣ የካንሰር በተለይ ጡት ካንሰር የመጠቃት ችግር ሊደርስባት ይችላል። ቀድማ ደግሞ ስላየች ቀድማ የወር አበባ ሊቋረጥም ይችላል። ቀድሞ የወር አበባ ሲቋረጥ ደግሞ በጣም ብዙ ችግሮችን ይዞ ይመጣል። ስለዚህ እነዚህ አይነት ነገሮችን አሁን ዛሬ እንግዲህ እንደ ሀሳብ አንስቻለሁ። እናንተም እስቲ እንድታዩት እንድትወያዩበት ነገሮችን እንዳታውቁት ከሌለም ይሄ አለ እንዴ ብላችሁ በጣም ዲቴይል ነገሮችን እንድታዩት ከልጆቻችሁ ጋር እንድትነጋገሩበት እንግዲህ ይህንን እንደ ሀሳብ ይዤ መጥቻለሁ። እናንተም ኮመንት ሴክሽን ላይ ሀሳብ እየሰጣችሁ እየተነጋገራችሁ እየጻፉበት ቆዩ። ቀጣይ ላይ እነዚህ አይነት በጣም ዲቴይሎች ቀድሞ መምጣት ይዞ የሚመጣውን መፍትሄውን ቀድሞ ደግሞ ማለት መምጣት ባለበት ጊዜ አለመምጣቱ ደግሞ ችግሩ ያንን ያደረገው ችግር ምንድን ነው? ይዞ የሚመጣው ችግርስ ምንድን ነው? መፍትሄውስ ምንድን ነው? የሚሉትን ነገሮች እንግዲህ እንነጋገርበታለን ማለት ነው።